ሁሉም ከ9 ዓመት በታች የሆናቸው 5 ትንንሽ ንጹህ ህፃናቶች ወላጆቻቸውን በአሳዛኝ የመኪና አደጋ አጡ። ነገር ግን ቀጥሎ የተፈጠረው ደግሞ የባሰ ነበረ። ከወላጆቻቸው የቀብር ስነ ስርዓት በኋላ የራሳቸው ቤተሰቦች እንደማይፈለግ ቆሻሻ አውጥተው ጣሏቸው። 5 ወላጆቻቸው የሞቱባቸውን የቲሞች የሚፈልግ ማንም ሰው አልነበረም። የሚሄዱበት አጥተው ብቻቸውን ጎዳና ላይ ቀሩ። ከዛም አንዲት ልቧ የተሰበረና ልጅ የሌላት ሴት ማንም ደፍሮ የማይወስነውን ውሳኔ ወሰነች። አንዱን መርጣ ሳይሆን 5ቱንም እነዚህን የተረሱ ልጆች በማደጎ ወስዳ ለማሳደግ ወሰነች። ምንም እንኳ በዙሪያዋ ያሉት ሁሉ እብድ ቢሏትም 20 ዓመት በኋላ እነዚህ 5 ልጆች ይህችን ሴትና የምትኖርበት ከተማ ውስጥ ያሉ ነዋሪዎችን ሁሉ ለማመን የከበዳቸውን ማንም ያላሰበውን በእጅጉ የሚያስደነግጥ ነገር አደረጉ። ያደረጉት ነገር እናንተንም መናገር እንዲያቅታችሁና እንድትደነቁ ያደርጋችኋል። እባካችሁን ይህንን ስሜታዊና ልብ የሚያሞቅ ታሪክ ስንነግራችሁ እናንተም በኮሜንት ላይ ከየት ሆናችሁ እየተመለከታችሁን እንደሆነ ጻፉልን። ቪዲዮንም ላይክ፣ ቻናሉንም ሰብስክራይብ አድርጉ። ህይወት በብርቱ ሲመታት ሐና ገና 35 ዓመቷ ነበረ። ለ12 ዓመታት ያህል እርሷና ባለቤቷ ልጅ ለማግኘት ያላደረጉት ነገር ያላዩት ዶክተር የለም። ነገር ግን ምንም ነገር ሳይሳካላቸው ቀረ። ዓለሟ እየፈረሰ መስሎ ተሰማት። ከዚህ በላይ ህይወቷን በዚህ መንገድ መግፋት እንደማትችል በወሰነች ቅጽበት ባሏ ዓለሟን ያመሰቃቀለውን ነገር ተናገራት። አንቺ ጥቅም የሌለሽ ረብ የለሽ ሴት ነሽ አላት አንድ ቀን። ድምፁ ቅዝቅዝ ያለ ነበረ። ልጅ ልትሰጠኝ ካልቻለች ሚስት ምን ትረባኛለች አላት። እነዚህን ቃላቶች ስትሰማ ልቧ ተሰበረ። ባሏን ፈታትና ልጆች ልትሰጠው የምትችልን ሌላ ሴት አገባ። ሐና ሁሉም ነገር እንዳጣች ተሰማት። ልቧን አመማት። ሁልጊዜ ማታ እያለቀሰች ፈጣሪዋን ስትለምን አይኖቿ በእንባ ይሞሉ ነበረ። እኔስ ለምን ልጆች ሊኖሩኝ አይችልም? እኔስ ለምን እንደ ሌሎቹ ሰዎች የራሴን ቤተሰብ መመስረት አልችልም? ስትል ትቆጫለች። ሐና መምህርት ናት። ልጆችንም በሙሉ ልቧ ትወዳለች። በየቀኑ በፈገግታ ተሞልታ የሌሎች ሰዎችን ልጆች በማስተማር ጊዜዋን ታሳልፋለች። ነገር ግን በቀኑ መጨረሻ የትምህርት ቤቱ ደውል ሲደወል ወደ ባዶ ቤቷ ትመለሳለች። የባዶ ቤቷ ጭርታና ዝምታ ልትሸከመው ከምትችለው በላይ ነው። እያንዳንዱ ክፍሏ ልታመልጠው በማትችለው ዝምታ ያስተጋባል። የራሴ ብላ የምትጠራው የቤተሰብ ሙቀት ማግኘት ይናፍቃታል። ዝምታውን የሚሞላላት ፍቅሯን የምታጋራው ሰው ትፈልጋለች። በአንድ ብሩህማ ቀን ሐና ወላጆች የሌላቸው ሕፃናቶች የሚኖሩበት የማደጎ ቤት በበጎ ፈቃድ ለማገልገል ሄደች። በጣም የሚያሳዝን ዝምተኛ ቦታ ነበረ። ድባቡን በሐዘን የተሞላ ነው። ሐና ወደ መግቢያው እንዳመራች አይኖቿ አንድ ላይ ተሰብስበው ጥግ ላይ ወደ ተቀመጡ 5 ሴት ልጆች ላይ አረፉ። ፊታቸው ገርጥቷል። አይናቸውን በፍርሃት ተሞልቷል። በዛ ባዶና ሰፊ ክፍል ውስጥ ሲታዩ ደግሞ ይበልጥ ትንሽ ይመስላሉ። እነዚህ ልጆች ማን ናቸው ስትል እዛ የምትሰራ ሴትን ሐና ጠየቀች። ዝምታውን መረበሽ ስላልፈለገች ድምጿን የተረጋጋና ዝቅ ያለ አድርጋ ነበር የጠየቀችው። ሴትዮዋ በሲቃ ተነፈሰች። የፊት ገጽታዋ በሐዘን ተሞልቷል። እነዚህ የቲሞች ናቸው አለች ለስለስ ባለ የድምፅ ቅላጼ። ወላጆቻቸው በአስከፊ የመኪና ፍንዳታ ሞተውባቸዋል። ቤተሰቦቻቸውም አይፈልጓቸውም። ብዙ ናቸው። ብዙ ችግር፣ ብዙ ጣጣ አላቸው። ማንም ሰውም 5 ሕፃናቶችን በአንድ ላይ ወስዶ በጉዲፈቻ ማሳደግ አይፈልግም። እዚህ ከመጡ አሁን 5 ወር ሆናቸው። ማንም ሊወስዳቸው የሚፈልግ የለም። ሐና ልጆቹን ዞራ ተመለከተች። ልቧ ተሰቃየ። ታላቋ ሻሮን ትባላለች። 9 ዓመቷ ነው። ትንሿን እህቷን ዲቦራን ጨካኝ ከሆነባቸው ዓለም ልትጠብቃት ትፈልግ ይመስል ወደ ራሷ አጥብቃ አቅፋታለች። የ7 ዓመቷ ሊሊም ካጠገባቸው ተቀምጣለች። አይኖቿ ተበልጥተዋል፣ ግን ፈገግ ለማለት እየሞከረች ነው። ስቃይዋን በደፋር ፊት ለመደበቅ የምትሞክር ትመስል። መንታዎቹ ጁስቲና እና ጁሊያና ይባላሉ። 5 ዓመታቸው ነው። አንድ ላይ ተጠጋግተው ተቀምጠዋል። በሐዘናቸው አንድ ይመስላሉ። ተመሳሳይ ትልልቅ ቡናማ አይኖች፣ ተመሳሳይ ትንንሽ እጆች፣ ተመሳሳይ የተሰበረ መንፈስ አላቸው። ነገር ግን ከሁሉም በበለጠ የ3 ዓመቷ ሕፃን ዲቦራ ነበረች የሐናን ልብ በጣም ያሳዘነችው። አይኖቿ ትልልቅና በሐዘን የተሞሉ ናቸው። የዓለምን ክፋት ቀድማ ያየች ይመስል። በዚህ ጊዜ አንዳች አስማታዊ የሆነ ነገር በሐና ልብ ውስጥ ተነሳ። አምላክ ራሱ ያንሾካሾከላት ይመስላል። ምን ማድረግ እንዳለባት የነገራት። እኔ ላሳድጋቸው ፈልጋለሁ አለች ሐና። ድምጿ በስሜት እየተንቀጠቀጠ ነበር። የሴትየዋ አይን በመገረም ሰፋ። 5ቱንም ስትል ጠየቀቻት። በድምጿ ውስጥ አለማመን አለ። ግን እኮ ወይዘሪት ሐና አንቺ ባለ ትዳር አይደለሽም፣ ብዙ ገንዘብም የለሽም። እርግጠኛ ነሽ?
ሐና አምስቱንም ልጆች በድጋሚ ተመለከተቻቸው። ልቧ በፍቅርና በቆራጥነት ተሞላ። እነርሱ እናት ያስፈልጋቸዋል፣ እርሷ ደግሞ ልጆች ያስፈልጓታል። ምናልባትም አምላክ ሲመራት የነበረው እቅዱ ይህ ሳይሆን አይቀርም። አሁን አለች። ድምጿ አሁን የበለጠ ጠንክሯል። አምስቱንም እህትማማቾች ናቸው። አንድ ላይ መሆን ያለባቸው፣ አብረው መሆን ይገባቸዋል፣ ሳይነጣጠሉ። በዚህ ቅጽበት ሐና ሕይወቷ እስከ ወዲያኛው ድረስ ሊቀየር መሆኑ ገባት። ሐና ልጆቹን አንድ በአንድ ወደ ቤት ይዛቸው መጣች። ቤቷ ትንሽ ነው፣ ነገር ግን በውስጧ ያለው ፍቅር የዓለምን ያህል ትልቅ ነው። የመጀመሪያውን ምሽት አምስቱም በሐና አልጋ ላይ ተቃቅፈው ተኙ። በፍርሃት እየተንቀጠቀጡ ነበረ። በሰዎች ስር መኖር ማለት ምን ማለት እንደሆነ ስለማያውቁ። ክፍሉ እየጨለመ ሲመጣ ትልቋ የ9 ዓመቷ ልጅ የእውነት ልታሳድጊን ነው ስትል አንሾካሾከች። ሐና ልቧ በፍቅር ሞልቶ እየፈሰሰ ወደፊት አሰግጋ አቀፈቻት። ለዘላለሙና ሁልጊዜም ስትል ቃል ገባች። አሁን እናንተ የኔ ልጆች ናችሁ። የዛን ዕለት ማታ ቤቱ በትንንሽ የእንቅልፍ ጩኸቶች፣ ትንፋሾችና የአዲስ ጅማሮ ሙቀት ተሞላ። ልጆቹ ለመጀመሪያ ጊዜ የደህንነት ስሜት ተሰማቸው። ያለ ፍርሃትም ለመጀመሪያ ጊዜ መተኛት ቻሉ። ለሐና ደግሞ የአንዳች ቆንጆ ነገር ጅማሮ ነበረ፣ የራሷን ቤተሰብ የምትመሰርትበት ዕድል። ግን ቀላል አልነበረም። ሐና በየቀኑ ጠንክራ ሰራች። የትምህርት ቤት መምህርት ነበረች። በጠዋት ተነስታ ቀኑን ሙሉ ስታስተምር ነው የምትውለው። ከዛም ከትምህርት ቤት በኋላ ወደ ቤት ተመልሳ ምግብ ታበስላለች፣ ታጸዳለች፣ ልጆቹን የቤት ስራቸውን እንዲሰሩም ታግዛቸዋለች። ቅንጦት የተንደላቀቀ ምግብና ኑሮ የሚባለው ነገር የለም። የእናት ፍቅርና ልጆቹን ሲያድጉ የማየት ደስታ ብቻ። አንዳንድ ምሽቶችን በጣም ስትደክም ስለምትውል በቆመችበት እንቅልፍ ይዟት ይሄዳል። ሰውነቷንም ያማታል። ነገር ግን ልቧ ሙሉ ነው። ሁልጊዜ ጠዋት በሳቅ ድምፅና በሚሯሯጡ ትንንሽ እግሮች ጩኸት ከእንቅልፏ ትነቃለች። ልጆቹ ከፊታቸው ለሚጠብቃቸው ቀን በደስታ እየተፍለቀለቁ ክንዷ ላይ ዘለው ይወጣሉ። እርሷንም እየጎተቱ ወደ ደስታቸው ዓለም ያመጧታል። ፍቅራቸው እያንዳንዱን ያሳለፈችውን ከባድ ጊዜዋን ዋጋ እንዲኖረው ያደርጋል። እያንዳንዱ ጠዋት ልክ በረከት የሞላበት ነበር የሚመስለው፣ ወደፊት እንድትቀጥል ያደረጋት ስጦታ። ነገር ግን ሁሉም ሰው የሐናን ደስታ አልተጋራትም። ከተማው ውስጥ ያሉት ሰዎች ከኋላዋ ያወራሉ። አምስቱን ልጆች ይዛ ስትሄድ ባዩዋት ቁጥር ጨካኝ ቃላቶችን ከኋላዋ ሆነው ያወራሉ። የራሷ እንኳ ካልሆኑ ከእነዚህ ልጆች ጋር የምትሄደዋን ሴት ተመልከቱ፣ እብድ ናት። ያለ ባለ 5 ልጆችን እንዴት ማሳደግ ትችላለች? የእነዚህ ልጆች መጨረሻ አያምርም። ምሳሌ የሚሆን አባት የላቸው። ሐና ሹክሹክታቸውን ትሰማለች። ፍርደ ገምድልነታቸውን ሁሉ ታውቃለች። ግን ቃላቶቿ ተጽዕኖ እንዲያሳድሩባት ፈቅዳ አታውቅም። ፍቅር ቤት ውስጥ ባለ ወንድ ወይም ካዝና ውስጥ ባለ ገንዘብ ሊለካ እንደማይችል ታውቃለች። ፍቅር በነፃ የምትሰጠው ስጦታ መሆኑን ትረዳለች። ማንም ሰው በቃል ሊናገረው ከሚችለው በላይ ጠንካራ ነገር መሆኑም ይገባታል። ገንዘብ ያጥራታል። አንዳንድ ጊዜ ምንም ነገር የማይበቃት የሚመስልበት ጊዜ አለ። ሐና ለልጆቹ ከሰልባጅ ልብስ ትገዛለች። በጥንቃቄ መርጣ ምርጡን ያገኘችውን ትወስድላቸዋለች። ልጆቹም አንዳንድ ጊዜ ጫማና መጽሐፍ ይዋዋሳሉ፣ ግን ቅሬታ አቅርበው አያውቁም። ገንዘብ ሊገዛው የማይችለው ነገር እንዳላቸው ይገባቸዋል፣ አብሮነታቸው። እናም ከምንም ነገር አስበልጣ የምትወዳቸው እናት ያላቸው መሆኑ። ብዙውን ጊዜ ምግባቸው ቀለል ያለ ነው። ሩዝና ባቄላ እንደዚሁም አትክልት ነው። ሊገዙት የሚችሉት ማንኛውም አቅማቸው የፈቀደው ነገርን ይመገባሉ። ነገር ግን ልጆቹ ቅር ብሏቸው አያውቅም። ለትንንሽ ነገሮች ሁሉ አመስጋኞች ናቸው። መተቃቀፉ፣ ሳቁና ሐና ለሰጠቻቸው ደህንነቱ የተጠበቀ ቤት ሁሉ ያመሰግናሉ። እጅግ ሀብታም የተባለው ቤተሰብ እንኳን ሊደርስበት የማይችለው ትስስር በመሃላቸው አለ። ቤታቸውን ሞልቶ ከየትኛውም ቤተ መንግስት የበለጠ ብሩህ የሚያደርገው ፍቅር አላቸው። ሐና የምትከፍልላቸውን መስዋዕትነት ልጆቹ ልብ ሳይሉት ቀርተው አያውቁም። እያደጉ ሲመጡ ምንም በሌላቸው ጊዜ ያላትን ሁሉ ነገር ለሰጠቻቸው ሴት ያላቸው ምስጋናም እየጨመረ መጣ። አብረው ይሰራሉ። እያንዳንዳቸው ቤተሰቡን ለመደገፍ የሚችሉበትን መንገድ ለማግኘት ይሞክራሉ። ሕይወት በጣም ከባድ በሆነባቸው ጊዜ ሕይወት ቀላል አልነበርም። ቢሆንም የነሱ ሕይወት ነው፣ ቆንጆ ሕይወት። ዓመታቶች እያለፉ ሲሄዱ ሐና ልጆቿ እያደጉ ሲሄዱ ተመለከተች። በእያንዳንዱ ቀንም ውስጥ በእያንዳንዳቸው ላይ አንዳች ልዩ ነገር ታይባቸው ነበር። ተንከባክበው እንዲያሳድጉት የሚጠብቅ ልዩ ተሰጥኦና ህልም ነበራቸው። ሻሮን ታላቃቸው ለቁጥሮች የተለየ አእምሮ ነበራት። ልጅ ሆና እንኳ በዙሪያዋ ካሉት በበለጠ ፍጥነት ሳንቲሞችን ትቆጥራለች።
ዶላሩን ካለው ዋጋ 10 እጥፍ በላይ ዋጋ ያለው እንዲሆን የማድረግ በሳል ችሎታ ነበራት። ትምህርት ቤቷ ውስጥ ትንንሽ ሽያጮችን ታደራጃለች። ትንሹን ነገር እንኳን ትርፋማ እንዲሆን ለማድረግ መንገድ በቀላሉ ታገኛለች። ሐና በሻሮን ውስጥ የወደፊቷን ቢዝነስ ውመን ወይም የንግድ ሰውነት ተሰጥኦ አይታለች። ግልጽ ነበረ፣ ሻሮን ለቢዝነስ ልዩ ስጦታ ነበራት። ከእርሷ ቀጥላ በእድሜዋ ያለችው ሊሊ ከምንም ነገር በበለጠ እግር ኳስ ትወዳለች። ሌሎች ሴቶች በአሻንጓሊታቸው ሲጫወቱ፣ ሊሊ ጊዜዋን የምታሳልፈው ኳስ በመጠብጠብ ነበረ። ሁሌ ውጭ ናት፣ እየሮጠች ኳስ እየጠበጠበችና ከወንዶች እኩል መሆን እንደምትችል ብሎም እንደምታሸንፋቸው በማሳየት ትወጠራለች። እርሷ ኳስ ይዛ መምታት ስትጀምር ሰዎች የሚሰሩትን ትተው ቆመው ይመለከቷታል። ሐና ገና በጊዜ ነበረ ሊሊ የስፖርት ኮከቦች ልብ እንዳላት የተገነዘበችው። ለኳስ ያላት ፍቅርም ብዙ ርቀት ይዟት ሊጓዝ እንደሚችል ተገነዘበች። ቀጥሎ መንትዮቹ ናቸው፣ ጁስቲናና ጁሊያና። በብዙ መንገድ ይለያያሉ፣ ነገር ግን ሁለቱም ሌሎችን በመርዳት ረገድ ጥልቅ የሆነ ፍቅር አላቸው። ጁስቲና መጫወቻዎቿን በፋሻ ትጠቀልላለች። ነርስ እንደሆነች በማስመሰል ጉዳታቸውን ታክማለች፣ ፊቷን ኮስተር አድርጋ። ጁሊያና በሌላ በኩል ሁልጊዜም ከእድሜዋ በላይ የሆኑ የሕክምና መጽሐፎችን ታነባለች። ገና ልጆች ቢሆንም እንኳ ሁለቱም አንድ ቀን ሆስፒታል ውስጥ ለመስራት ያልማሉ፣ ሕይወቶችን ለማዳን እናም ለውጥ ለማምጣት። በመጨረሻም ትንሿ ዲቦራ ከልጅነቷ ጀምሮ መከራከር ትወዳለች። የትኛውን ጨዋታ ስለመጫወት ይሁን ወይም ከመኪናው የፊት ወንበር ላይ ማን ይቀመጥ የሚለውን ለመወሰን ዲቦራ ሁልጊዜም ተከራክራ የምታሸንፍበት መልስ አላት። ስልና ጠንካራው አእምሮዋ ዲቦራ ለጠበቃነት የተፈጠረች ናት ብላ እንድታስብ አድርጓታል። ሐና በልጆቿ ውስጥ ያለውን እምቅ አቅም ተመልክታለች። ግባቸው ላይ እንዲደርሱ ለመርዳትም ቆርጣለች። የግል ፍላጎቶቿን መስዋዕት ማድረግን የሚጠይቃት ቢሆን እንኳ ከትምህርት ቤት መልስ ተጨማሪ ስራዎችን እያመሸች ለልዩ ስልጠናቸው ለመክፈል መስራት ጀመረች። ሻሮን ለቢዝነስ ያላት ተሰጥኦ ልብ ሳይባል ያለፈ አልነበረም። ትምህርቷን ከጨረሰች በኋላ የቢዝነስ ትምህርት እንድትማር አደረገች። ልጇ ስለ ገንዘብ፣ ስለ ባንኮችና ኩባንያዎችን እንዴት መመስረት ይቻላል የሚሉትን ስትማር አይኖቿ ሲያበሩ ትመለከታለች። ሻሮን ያገኘችውን ትምህርት መጥጣት ታስቀራለች። በተማረች ቁጥር ህልሟም እያደገ መጣ። ሊሊ ለኳስ ያላት ፍቅር የሚካድ አልነበረም። ሐና በከተማቸው ውስጥ በሚገኝ ትንሽ የኳስ አካዳሚ ውስጥ አስመዘግበቻት። ሁልጊዜ በሳምንቱ መጨረሻ ሌሎቹ ልጆች ዕቃ ለመሸመት ወይም ለመዝናናት ሲወጡ ሊሊ ኳስ ሜዳ እየተለማመደች ታሳልፋለች። ሐና ቆማ ታበረታታታለች። ሁልጊዜም በልጇ ቆራጥነት ትኮራለች። ለምንትዮቹ ለጁስቲናና ለጁሊያና ሁለቱም ሕክምና ለሚወዱት ሐና የሕክምና መጽሐፎችን ገዝታ በእረፍታቸው ስልጠና እንዲወስዱ በሳይንስ ካምፓስ መዘገበቻቸው። ሌሎቹ ለክረምት ረፍት ሲሄዱ መንትዮቹ ስለ ሰዎች አካላትና እነርሱን መንከባከብ ስለሚቻልበት መንገድ እያጠኑ ያሳልፋሉ። ለሳይንስ ያላቸው ጉጉትና ፍቅር በየዓመቱ እያየለ ሄደ። ሐናም ትክክለኛው መንገድ ላይ መሆናቸውን አወቀች። ሐና ሁልጊዜ ደክማት ነበረ፣ ነገር ግን ቅሬታ አቅርባ አታውቅም። ልጆቼ ትልቅ ህልም አላቸው በማለት ለጎረቤቶቿ ፈገግ ብላ ትነግራቸዋለች። ግባቸው ላይ እንዲደርሱ አቅሜ የፈቀደውን ነገር ሁሉ አደርግላቸዋለሁ። እያንዳንዱ መስዋዕትነት፣ እያንዳንዱ ረጅም ምሽት ዋጋ ነበረው። ልጆቿ ህልማቸውን ለማሳካት ሲጥሩ ስትመለከት የሐና ልብ በደስታ ተሞላ። ሊሊ 18 ዓመት ሲሞላት በሕይወቷ ትልቁን ውድድር ተካፈለች። ስቴዲየሙ በሰው ታጭቆ ነበረ። አየሩም በደስታ ፈንጠዝያና በተመልካቾች ሁካታ ተጥለቅልቋል። ሊሊ ሜዳውን ስትቆጣጠረው ህዝቡ የሚያደርገው ይጠፋዋል። ልቧ ቢዝልም ግን በቆራጥነት ተሞልቷል። ይህ የእርሷ ቅጽበት ነበረ፣ ዕድሜ ልኳን የለፋችበት። በጨዋታው መሃል ሊሊ ማንም ሰው ከዚህ በፊት አድርጎት የማያውቀውን ነገር አደረገች። በትክክልም በኃይልም 5 ጎሎችን በጨዋታ ላይ አስቆጠረች። እያንዳንዱም ጎል ከበፊቱ የበለጠ ልዩ ነበረ። ተመልካቹ በጩኸት አውጋጋ። ጩኸታቸውን በስቴዲየሙ ውስጥ አስተጋባ። አሰልጣኞቹ፣ ተጫዋቾቹ፣ ተመልካቾቹም ጨዋታውን ለማመን ከበዳቸው። ተገረሙ። የዚህ አይነት ችሎታ አይተው አያውቁም ነበር። የሊሊ ስም በሁሉም ሰው ከንፈር ላይ ነበረ። የመጨረሻው ፊሽካ ከተነፋ በኋላ ውድ ሱፍ የለበሰ ሰው ሐናን ቀረባትና እመቤት፣ ዓለም አቀፍ የእግር ኳስ ክለብን ወክዬ ነው እዚህ የተገኘሁት አላት በፈገግታ። ልጅሽን ማስፈረም እንፈልጋለን፣ እጅግ በጣም ልዩ ናት። የሐና ልብ ሰለለ፣ አይኖቿን እንባ ሞላው። በዓመታት ውስጥ ለመጀመሪያ ጊዜ እንድታለቅ ስለራሷ ፈቀደች።
ከድካሟ በመነጨ አይደለም፣ ከደስታዋ ብዛት። ጠንክሮ መስራቷ፣ መስዋዕትነቷ፣ አርፍዶ መተኛቷ ወደዚህ ቅጽበት መርቷታል። ልጇ በትንሿ ጓሯቸው ውስጥ ኳስ ስትመታ የነበረችው ልጅ በመላው ዓለም ላይ በሚገኙ ትልልቅ ስቴዲየሞች ውስጥ ኳስ ልትጫወት ነው። በአንድ ዓመት ጊዜ ውስጥ ሊሊ ዝነኛ ሆነች። ፊቷ ከቴሌቪዥን ስክሪን ላይ አይጠፋም። ስሟን በጋዜጣዎች ላይ ሁሌ አለ። በሺዎች ፊት ትጫወታለች። ችሎታዋም ለዓለም ማሳያ ሆነ። ነገር ግን ሊሊ የመጣችበትን ረስታ አታውቅም። በየወሩ ሳታቋርጥ እህቶቿንና ሐናን ለመርዳት ገንዘብ ትልካለች። የሚያስፈልጋቸውን ነገር ሁሉ መሟላቱንም ታረጋግጣለች። ምንም እንኳ ዝናዋ ጣራ ቢነካም ሊሊ ግን ትሁት ናት። የአዲሱ ሕይወቷ ፎቶና ብልጭልጭ እንዲለውጣት ፈቅዳ አታውቅም። ሁልጊዜ ወደ ሜዳ ስትገባ ሁሉም የተጀመረበትን ጓሯቸውን ታስታውሳለች። ይችን የስኬት ቅጽበት እያለመች ኳሶቿን ስትጠበጥብ ያሳለፈችባቸውን ጊዜያቶች አትረሳም። አንድ ቀን ማታ ሐና ቤቷ እንደተቀመጠች ስልኳ ጠራ። ሊሊ ነበረች። ድምጿ ሁልጊዜም በፍቅርና በደስታ የተሞላ ነው። ይህም የሐናን ልብ አሳበጠው። ማማ አለች ሊሊ። ድምጿ የተረጋጋ ግን በስሜት የተሞላ ነበረ። አንቺ ባትኖሪ ሊኖሮ ይህንን ማሳካት አልችልም ነበር። በጓሯችን ኳስ ሳንከባልል ገና ሕፃን ልጅ ሆኜ አንቺ አምነሽብኝ ነበረ አለቻት። ሐና ፈገግ አለች። ልቧም ሞላ። አይ ሊሊ አለቻት በተረጋጋ ድምፅ። ይህንን ያደረግሽው አንቺ ነሽ። እኔ በራስሽ እንድታምኚ እድል ብቻ ነበር የሰጠሁሽ አለቻት። በዚህ ቅጽበት ሐና የከፈለችው መስዋዕትነት፣ ያሳለፈቻቸውን እንቅልፍ አልባ ሌሊቶች ዋጋ እንዳወጣ ታውቅ ነበር። ሊሊ ህልሟን ስትኖር ማየት ከሁሉም የበለጠ ትልቅ ሽልማቷ ነበር። አንድ በአንድ ሁሉም የሐና ልጆች ሁልጊዜም ለእነርሱ ታልምላቸው የነበረውን ህልማቸውን አሳኩ። ፍቅር፣ መስዋዕትነትና ጽናቷ አንድ ላይ ተሸምነው ወደ ታላቅነት ማማ ላይ ያወጣቸው ይመስል። ሻረን ብሎሃ ቢዝነስ ውመን የንግድ ሰው በ22 ዓመቷ የራሷን ካምፓኒ መሰረተች። ለቁጥሮችና ለስትራቴጂዎች የነበራት ግንዛቤ አቻ የለውም። 25 ዓመት ሲሆናት 3 ስኬታማ ኩባንያዎችን ገንብታ ነበረ። ስሟን በመላው ዓለም ላይ በሚገኙ የቢዝነስ ሰርክሎች ውስጥ ታዋቂ ሆነ። ሰዎችም ወጣቷ የቢዝነስ ንግሥት እያሉ ይጠሯት ጀመረ። የሻሮን ስኬት በቀላሉ የመጣ አልነበረም። ነገር ግን ሐና ካስተማረቻት ትምህርት ጋር የመጣ ነበረ። ሪስኮችን፣ ኪሳራዎችን እንዴት መቀበል እንዳለባት፣ እንዴት በትኩረት መስራት እንዳለባት፣ ከሁሉም በላይ ደግሞ እንዴት በራሷ ማመን ማቆም እንደሌለባት ያስተማረቻትን። ጁሊያና የራሷን መንገድ ተከተለች። ሐና ሁልጊዜ ምጣ ክፍሏ እንደሆነ የምታውቀው መንገድ ያዘች። ዶክተር ሆነች። በሀገሪቷ ውስጥ ካለ ምርጥ ሆስፒታል ውስጥ መስራት ጀመረች። እጆቿ የበርካቶችን ሕይወት ታደጉ። ልቧም ከቸገራቸው ሰዎች ፊቱን አዙሮ አያውቅም። የጁሊያና ሥራ የተጨበጨበለት ነበረ። ለታታሪነቷና ለክህሎቷ ተሸለመች። ነገር ግን ልዩ ያደረጋት ተሰጥኦዋ ብቻ አልነበረም፣ ደግነቷ ነበረ። ልክ ሐና እንዳስተማረቻት እያንዳንዱን ታካሚ በከፍተኛ ጥንቃቄ ነበር የምታክመው። በምላሹም እነርሱ ይወዷታል። ጁስቲና የቤተሰቡ የተረጋጋችው መንፈስ በአንድ የታወቀ ሆስፒታል ውስጥ ዋና ነርስ ሆነች። የደነገጡትን የማረጋጋትና የተጎዱትን የመፈወስ ችሎታዋ በታካሚዎችና በባልደረቦቿ ዘንድ ተወዳጅ እንድትሆን አደረጋት። በየቀኑ ወደ ስሯ ርኅራኄን ይዛ ትመጣለች። እርዳታ በጣም የሚያስፈልጋቸውን ትረዳለች። በሆስፒታሉ ውስጥ ያለው አመራሯ አደገ። በሙያዋና በደግነቷ ትከበራለች። ልክ ሐና ሁልጊዜም ታሳያት እንደነበረው። ዲቦራ ጠበቃ ሆነች። በፍርድ ቤት ውስጥ የምታሳየው ክህሎቷ አቻም የለውም። አንድም ኬስ ተሸንፋ አታውቅም። ብርቱውን አእምሮዋንና ጽኑውን ክንዷን ተጠቅማ ፍትህን ላጡ ፍትህን እንዲያገኙ በመታገሏ ዝናና ክብርን አተረፈች። ሐና ተቀምጣ ልጆቿ የደረሱበትን ደረጃ በኩራት ተመለከተች። ለታላቅነት የታጩ መሆናቸውን ሁልጊዜም ታውቅ ነበረ። ነገር ግን አንድ በአንድ ህልማቸውን ሲኖሩ መመልከት ልቧን በቃላት ሊገለጽ በማይችል ኩራት ሞላው። በአንድ ወቅት ማንም አልፈልጋቸውም ብሏቸው የነበሩት 5 ትንንሽ ልጆች ወደ 5 ንግሥትነት ተለወጡ። እያንዳንዳቸው በራሳቸው ጥረት የሰሩትን ዘውድ ጫኑ። ማንም ባልሰጣቸው ጊዜ ፍቅርን ሰጥታቸው ነበረ። በምላሹም በዓላማ በፍቅርና በስኬት የተሞላ ሕይወትን ገነቡ። ሐና በእንባዎቿ መሃል ፈገግ አለች። ሁሉንም ነገር በትክክል ማድረጓን ስትረዳ ልጆቿ ስኬታማ ብቻ ሳይሆኑ ደግ፣ ጠንካራና በእነርሱ ውስጥ ባፈሰሰቻቸው ፍቅሮች የተሞሉ ናቸው። ሁልጊዜም እንደሚሆኑ የምታውቃቸውን ልጆች ሆነዋል። በአንድ ወቅት ስትመኘው የነበረው በፍቅር የተሞላ ቤተሰብ እንዲኖራት ያለመችው ህልም እውን ሆነ። ልታስበው ከምትችለው በላይ በተዋበ መንገድ።
በሐና 60ኛ ዓመት የልደት በዓሏ ላይ ቤቷ በፍቅር በሳቅና በደስታ ተሞልቶ ነበር። ነገር ግን ልጆቹ አንድ ልዩ ነገር ሊያደርጉላት ማቀዳቸውን የምታውቀው ነገር አልነበረም። ሰርፕራይዙን በሚስጥር ያዙት። እናም አሁን ሐና ምን ያህል እንደሚወዷት እንደሚያመሰግኗት የምታይበት ጊዜ ደረሰ። ዓይንሽን ጨፍኝ ማማ አለች ሻረን ረጋ ባለ ድምፅ የሐናን እጅ በራሷ እጅ እየያዘች። ሐና ለማወቅ ጓጉታና ተደስታ ዓይኖቿን ጨፈነች። የልጆቿ ፍቅር ዙሪያዋን ከቧ ሲያሞቃት እየተሰማት እየመሩ ወደ ውጭ ይዘዋት ወጡ። ሐና ዓይኖቿን ስትገልጥ በሲቃ ተነፈሰች። ልቧ መታ። ከፊት ለፊቷ ግዙፍ ትልቅ ቤት ተገንብቶ ቆሟል። በህልሟ እንኳ አልማው የማታውቀውን የመሰለ በፀሐይ ብርሃኑ የሚያብረቀርቅ ቆንጆ የመዋኛ ገንዳ ያለው በሚያማምሩ አበባዎች የተንቆጠቆጠ የአትክልት ስፍራ ዙሪያው የተከበበ ቤት። ነገር ግን ትንፋሿን የሰለበው በፊት በሩ ላይ የተጻፈው ጽሑፍ ነበረ። የሐና ቤተ መንግሥት ይላል። የሐና ጉልበት ደከመባት። የምታየውን ነገር ማመን አልቻለችም። ሊሊ በፊቷ ላይ እንባዋ እየፈሰሰ ወደፊት መጣችና ይህንን ላንቺ ነው የገዛንልሽ ማማ፣ ምንም ሳይኖርሽ ሁሉንም ነገር ሰጠሽን እና እኛ አሁን ሁሉንም ነገር ልንሰጥሽ እንፈልጋለን። ሐና መናገር አቅቷት ቀጥ ብላ ቆመች። ዓይኖቿ በእንባ ተሞሉ። ልቧ በፍቅር በደስታና በምስጋና ተጥለቀለቀ። ቃላት ማግኘት ስላልቻለች በቀላሉ አለቀሰች። የደስታ እንባዋ በነፃነት በከበባት ፍቅር ተሞልቶ ፈሰሰ። አንድ በአንድ እያንዳንዶቹ ልጆቿ ተናገሩ። ማንም ባልፈለገን ጊዜ ልጆቼ ብለሽ ጠራሽን አለች ጁሊያና። ድምጿ በስሜት ጎርንኖ ነበረ። ለእኛ ህልም መሳካት ቀንና ማታ ደከምሽ ስትል ጁስቲና የጀመረችውን አረፍተ ነገር ጨረሰች። እናቷን አጥብቃ ስትይዛት እጇ እየተንቀጠቀጠ ነበረ። ዓለም ብዙ ችግር ናችሁ ብሎ በገፋን ጊዜ አንቺ ግን ወደድሽን አለች ዲቦራ። ድምጿ ለስላሳ ግን በኩራት የተሞላ ነበረ። እና አሁን ማማ ዓለም 5 ንግሥቶችን ማሳደግሽን ያውቃል ስትል የጀመረችውን አረፍተ ነገር ሻሮን ጨረሰችላት። ድምጿ በምስጋናና በአድናቆት ተሞልቶ ሐና አዲሱን ቆንጆዋን ቤቷን ተመለከተች። ዓይኗ እያንዳንዱን ጥግ ተመለከተ። በከፍተኛ ደስታ የሞላት ግን ቤቷ አልነበረም፣ 5ቱን ልጆቿን ማየቷ ነበር። ጠንካራ፣ ስኬታማና በፍቅር የተሞሉ ሆነው ማየቷ ትልቁ ስጦታዋ እነርሱ ነበሩ። በአንድ ወቅት ችላ ተብለው ተጥለው ችግር ብቻ ናቸው የተባሉት ልጆች የሚደንቁ ሴቶች ሆነው አደጉ። በአንድ ወቅት አትረቢም፣ ጥቅም የለሽም ተብላ በዓለም ተገፍታ የነበረችው ሐና አሁን ልታልመው ከምትችለው በበለጠ ፍቅር ዙሪያዋን ተከባለች። ከዚህ ገጠመኝ 2 ዓመት በኋላ የበለጠ አስደናቂ ነገር ደግሞ ተፈጠረ። 5ቱም የሐና ልጆች አትፈለጉም ተብለው ተጥለው የነበሩት ልጆች እውነተኛና የማይሰበር ፍቅር አገኙ። እያንዳንዳቸው ልጆቿ አቻ የህይወት አጋር አገኙ። ሁሉም በተመሳሳይ ዓመት ለማግባት ወሰኑ። ነገር ግን በዚህ ብቻ ግን አላበቁም። ቀጥሎ ለማድረግ ያቀዱት ደግሞ ብዙዎችን አስደነቀ። የተለያየ የሰርግ ስነ ስርዓት ከማድረግ ፋንታ ሁሉንም ሰው ያስደነቀ ደፋር ውሳኔ ወሰኑ። ለ5ቱም ጥንዶች ትልቅ የሰርግ ድግስ በተመሳሳይ ቀን ለመደገስና ለማግባት ወሰኑ። አብረን እንዳደግነው ሁሉ ፍቅርንም አብረን ማክበር እንፈልጋለን በማለት ሻሮን ለሐና አብራራችላት። ሐና በልጆቿ ሐሳቢነት ተደሰተች። ሁልጊዜም ደስተኛ ሆኖ ማየት ነበር የምትፈልገው። ይህ ግን አልማው ከምታውቀውም በላይ ነው። የጋብቻቸው ቀን ደረሰ። የሆነው ሁሉ ከተረት ዓለም ያነሰ አልነበረም። 5 ሙሽሮች አጠገብ ላጠገብ እንከን የለሽ ነጭ ገዋን ለብሰው በደስታ እያብረቀረቁ ቆሙ። 5 ሙሽሮችን በጉጉት እየጠበቋቸው ነበረ። ዘመድ አዝማዱ ተጠርቷል። በዚህ መሃል የሐናን ልብ የነካ አንድ ክስተት ተፈጠረ። የቤተሰቡ የቅርብ ጓደኛ የነበረው የጋብቻ ስነ ስርዓቱ ተናጋሪ ማይኩን አነሳና እንዲህ አለ። የእነዚህን 5 ቆንጆ ጥንዶች የጋብቻ ስነ ስርዓት ከማክበራችን በፊት እነዚህን 5 አስደናቂ ሴቶችን ያሳደገችውን ንግሥት ክብራችንን እንግለጽ። ሐና እባክሽን ቁሚ። በዚህም እርሷን ተከትሎ በአዳራሹ ውስጥ ሙሉ ታዳሚው በህብረት ቆመ። ለ5 ሙሉ ደቂቃ ጨበጨቡ። ጭብጨባው በአዳራሹ ውስጥ አስተጋባ። የደስታ እንባ በክፍል ውስጥ በተገኙት ሰዎች ፊት ላይ ፈሰሰ። እንግዶች፣ ጓደኞች፣ የማይታወቁ ሰዎች እንኳ አየሩን በሞላው ፍቅርና ምስጋና ልባቸው ተነክቶ ነበረ። ሐና ቆመች። እጇን በልቧ ላይ አድርጋ በሕይወቷ የዚህን ቀን ያህል አስፈላጊ እንደሆነ የተሰምቷት አያውቅም። ዓይኖቿ በደስታ እንባ ቀረሩ።
ልቧም ሴቶቹ ልጆቿ ለደረሱት ስኬት በኩራት ተሞላ። አንቺ እናት ብቻ አይደለሽም ሲል ተናጋሪው ቀጠለ። ድምፁ በአድናቆት ተሞልቷል። አንቺ ተአምር ሰሪም ነሽ። 5 የፈሩ ልጃገረዶችን ወደ 5 ንግሥቶች ቀይረሻል። አንቺ እናት ብቻ አይደለሽም ሐና፣ ንግሥት እናትም ነሽ አላት። ሐና ይህንን ስትሰማ መናገር አልቻለችም። በእርግጥ መናገርም አያስፈልጋትም። በአንድ ወቅት በችግር በመከራ በብቸኝነት የተሞላው ሕይወቷ አሁን ሙሉ ክብ ሰርቷል። ያላትን ሁሉ ሰጥታ አሳደገቻቸው። በምላሹም ይሆናል ብላ ካሰበችው በበለጠ በጣም ብዙ ፍቅር ተከበበች። ከትልቁ የሰርግ ድግስ ከዓመት በኋላ የሕይወቷን ምርጥ ዜና ተቀበለች። ሁሉም 5ቱም ልጆቿ እርግዝ ነበሩ። በተለያዩ ወራቶች በተመሳሳይ ዓመት ሁሉም ወለዱ። ሐናም የ6 ቆንጆ ልጆች አያት ሆነች። ሻሮን ከሁሉም ቀድማ መንታ ወለደች፣ ወንድና ሴት። የሴት ልጇን ስም ሕይወቷን በቀየረችላት ሴት ስም ሰየመቻት። በአያቷ ስም ሐና አለቻት። አንድ ቀን ሻሮን ለሐና ማማ፣ ይቺ ትንሽ ልጅ የአያቷን ታሪክ አንድ ቀን ትሰማለች። እንዴት 5 የተረሱ ልጆችን ወስደሽ ወደ ታላቅነት እንዳበቃሻቸው፣ በቤተሰብ ላይ ተስፋ መቁረጥ እንደሌለብን እንዴት እንዳስተማርሽን፣ ሌሎችን መውደድ ማቆም እንዴት እንደሌለብን ያስተማርሽንን ሁሉ ይማራሉ አለቻት። ሐና ዛሬ በ5 ልጆቿና በ6 የልጅ ልጆቿ ተከባ በትልቅ ቤተ መንግሥት ውስጥ እየኖረች ነው። ቤቱ ሁልጊዜ በሳቅ የተሞላ ነው። ሐና ሁልጊዜ ቢኖረኝ ብላ በምትመኘው አይነት ደስታ እና ሳቅ፣ ፍቅር ተሞልቷል ቤቷ። በመላው ሀገሪቷ ውስጥ ያሉ ሰዎች የሐናን ታሪክ ለማዳመጥ ወደ ቤቷ ይመጣሉ። እንዴት 5 ልጆችን በብዙ ፍቅር ግን በትንሽ ገንዘብ አሳድጋ ለቁም ነገር ማብቃት እንደቻለች ለማወቅ ይፈልጋሉ። የስኬቷን ሚስጥር ማወቅ ይፈልጋሉ። ህልማቸውን እንዴት ወደ እውነት መቀየር እንደቻለች፣ በብዙ ፈተና ውስጥ ይህንን ሁሉ ያሳካችበት ሚስጥርን ለማወቅ ብዙዎች ጓጉ። ሐና ለጥያቄያቸው የምትሰጣቸው መልስ ሁልጊዜም ቀላል ነው፣ ግን ደግሞ ጥልቅ። የሚያስፈልጋችሁ ብቸኛ ነገር ፍቅር ነው። በሙሉ ልባችሁ ልጆችን ስትወዱ ክንፍ አብቅለው ከሰማይ በላይ ይበራሉ በማለት ትመልስላችኋለች። በመጨረሻም ትልቅ ቤት፣ ዝና ወይም ስኬት አይደለም ዋናው ቁም ነገር፣ ሁሉንም አንድ አድርጎ የሚይዘው ፍቅር እንጂ። በዛ ፍቅርም ውስጥ ሐና ትልቁን በረከቷን አግኝታለች። ሁልጊዜም የምታልመውን ቤተሰብ፣ በዓለም ላይ ታላቁ ኃይል ፍቅር መሆኑን ያረጋገጠ ቤተሰብን። የሐና ታሪክ የሚያስተምረን ቤተሰብ ማለት በደም መዛመድ ማለት ሳይሆን በፍቅር መዛመድ ማለት መሆኑን ነው። ከባድ ሆኖም የህይወት ውጣ ውረድ በዝቶ እንኳ ለቤተሰቡ ለመታገል ሁልጊዜ ቆራጥ መሆንን፣ ሰዎች በራሳቸው ማመን ባቃታቸው ጊዜ በሌሎች አቅም ማመንን፣ ሊሆን እንደሚቻል ፈጽሞ ለማያውቁት ታላቅነት እንዲበቁ እድል መስጠት እንዳለብን እንማራለን። ለምንም ነገር እንደማትበቁ እንደማትጠቅሙ ከተሰማችሁ ሐናን አስታውሱ። ህልማችን በጣም ትልቅ ነው ብላችሁ ካሰባችሁ ችግሮችን ሁሉ ተጋፍጠው ንግሥት መሆን ስለቻሉት 5 ሴቶች አስቡ። አንዳንድ ጊዜ በጣም ቆንጆ ቤተሰብ በደም የተዋለደው ሳይሆን ከምርጫችን ያገኘነው የሚሆንበት ጊዜ አለ። አንዳንድ ጊዜ ትልቁ የፍቅር ታሪክ በባልና በሚስት መሃል ያለው ሳይሆን በሚሰጡ ልቦችና በሚቀበሉ ልቦች መሃል ያለው ይሆናል። ሐና 5 ልጆችን ብቻ አይደለም በማደጉ የወሰደችው፣ 5 ተአምራቶችን ነበር ወስዳ ያሳደገችው። በምላሹም እነዛ 5 ተአምራቶች መልሰው አሳደጓት። ካሰበችው በላይ ሕይወቷን አከበሩላት። ይህ ታሪክ ልባችሁን ከነካው ፍቅር ሁልጊዜም እንደሚያሸንፍ ማስታወስ ለሚያስፈልገው ሰው አጋሩት። የትኛው የሐና ልጅ የህይወት ጉዞ የበለጠ ቀልባችሁን ገዛችሁ? በኮሜንት ላይ ስሟን አስቀምጡልን። ወይም ከእናንተ ጋር የቀረውን ከሐና ታሪክ የተማራችሁትን አንድ ወሳኝ ትምህርት ንገሩን። ለበለጠ ኃያል ታሪክ ቻናሉን ሰብስክራይብ አድርጉ። ስለተመለከታችሁ እናመሰግናለን።